ሰላም ፍቅር ጤና በያላችሁበት ይብዛ። እንደምን አላችሁልን የአዲስ ፕላስ ዩቲዩብ ቻናል ቤተሰቦች። በዛሬው ከዓለም አቀፍ ዙሪያ የተሰባሰቡ አዳዲስ የሆኑ ጉዳዮችን ይዘንላችሁ መጥተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ እጅግ አደገኛና ሰብአዊ ቀውስ ወዳለበት ምዕራፍ መሸጋገሩ ተነግሯል። የኢራን ባለስልጣናት እንዳስታወቁት የአሜሪካ ጦር በሲቪል የመንገደኞች ጀልባዎች ላይ በሰነዘረው ጥቃት ቢያንስ የአምስት ንጹሐን ዜጎች ሕይወት አልፏል። ይህ ጥቃት የተፈጸመው በሆርሙዝ ወሽመጥ አቅራቢያ በከፍተኛ ውጥረት ውስጥ ባለ ሁኔታ ላይ ሲሆን ኢራን ድርጊቱን ቀጥተኛ የሽብር ተግባርና ዓለም አቀፍ ሕግን የጣሰ ወረራ ስትል አውግዛለች። በአካባቢው የነበሩ የዓይን ምስክሮች እንደገለጹት ጥቃቱ የተፈጸመው ጀልባዎቹ መደበኛ ጉዟቸውን እያከናወኑ በነበረበት ወቅት ነው። እንደ ኢራን መንግስት መግለጫ ከሆነ የተገደሉት ግለሰቦች ምንም አይነት ወታደራዊ ግንኙነት የሌላቸው ንጹሐን የመንገደኞች ጀልባ ሰራተኞችና ተጓዦች ናቸው። ኢራን ይህንን ጥቃት ተከትሎ ለአሜሪካ ከባድና የማያዳግም ምላሽ እንደምትሰጥ ያስጠነቀቀች ሲሆን የተባበሩት መንግስታት ድርጅትም በጉዳዩ ላይ አስቸኳይ ምርመራ እንዲደረግ ጥሪ ያቀርበዋል። ይህ ክስተት ፕሬዝዳንት ትራምፕ በኢራን ላይ የጣሉትን የባህር ላይ እገዳ ተከትሎ የመጣ በመሆኑ በቀጠናው ያለው የጦርነት ደመና ከመቼውም ጊዜ በላይ እንዲያጠላ አድርጎታል። አሜሪካ በበኩሏ ጥቃቱን በሚመለከት በይፋ የሰጠችው ዝርዝር መግለጫ ባይኖርም ቀደም ሲል በወሽመጡ አቅራቢያ የሚደረጉ ማንኛቸውም አጠራጣሪ እንቅስቃሴዎች ለደህንነት ስጋት መሆናቸውን ስትገልጽ ቆይታለች። ይሁን እንጂ የንጹሐን ዜጎች ሕይወት ማለፍ ጉዳዩን ከወታደራዊ ፍጥጫ ባለፈ ወደ ሰብአዊ መብት ጥሰትና ወደ ሰፊ የዲፕሎማሲ ቀውስ ቀይሮታል። የዓለም አቀፍ የባህር ላይ ደህንነት ድርጅቶች ክስተቱ በዓለም የንግድ መስመር ላይ ሊያመጣ የሚችለውን ስጋት በመግለጽ ሁለቱም ወገኖች ራስን የመግታት እርምጃ እንዲወስዱ አሳስበዋል። ይህ የንጹሐን እልቂት በኢራን ውስጥ ከፍተኛ ሕዝባዊ ቁጣን የቀሰቀሰ ሲሆን በቴህራንና በሌሎች ከተሞች አሜሪካን የሚቃወሙ ሰልፎች መጀመራቸው ተሰምቷል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ ክስተት ቀጠናውን ወደማይመለስ ጥፋት ሊያመራ የሚችልና በሁለቱ አገራት መካከል ያለውን ማንኛውም የዲፕሎማሲ ጭላንጭል የሚያጠፋ ነው ተብሏል። በቀጣዮቹ ጥቂት ሰዓታት ውስጥ ከኢራን በኩል የሚሰነዘረው ወታደራዊ ምላሽ ወይም የአሜሪካ ተጨማሪ መግለጫ የዓለምን የፖለቲካ አሰላለፍ ሙሉ በሙሉ ሊቀይረው እንደሚችል ተነግሯል። በሌላ ዜና በሆርሙዝ የባህር ወሽመጥ ላይ እየተባባሰ የመጣውን ወታደራዊ ውጥረት ተከትሎ ፕሬዝዳንት ዶናልድ ትራምፕ ለኢራን እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። ከፎክስ ኒውስ ጋዜጠኛ ትሬይ ይንግስት ጋር ቆይታ ያደረጉት ትራምፕ የንግድ መርከቦችን በማጀብ ላይ ባሉ የአሜሪካ የጦር መርከቦች ላይ የኢራን እስላማዊ ሪፐብሊክ ማንኛውም አይነት ጥቃት የምትሰነዝር ከሆነ ሀገሪቱ ከምድረ ገጽ እንድትጠፋ ይደረጋል ሲሉ በከባድ ቃላት ዝተዋል። ይህ የአሜሪካ ጠንካራ አቋም የመጣው ዋሽንግተን በስትሬቱ በኩል የሚያልፉ የነዳጅና የንግድ መርከቦችን በጦር መርከቦች የማጀብ ዘመቻ መጀመሯን ተከትሎ ነው። ትራምፕ በንግግራቸው አሜሪካ በአሁኑ ወቅት እጅግ ዘመናዊ የጦር መሳሪያ የታጠቀች መሆኗን በመጥቀስ ማንኛውንም ትንኮሳ ለመመከት ዝግጁ መሆናቸውን አረጋግጠዋል። በዛሬው ዕለት ብቻ የአሜሪካ ባህር ኃይል 6 የኢራን የፈጣን ጥቃት ጀልባዎችን ማውደሙ የተነገረ ሲሆን ይህም አካባቢውን ወደ ቀጥተኛ ጦርነት ሊያስገባው ይችላል የሚል ስጋት ፈጥሯል። ምንም እንኳን ዶናልድ ትራምፕ የኃይል እርምጃ ማስጠንቀቂያ ቢሰጡም ኢራን በድርድር ረገድ የተሻለ አቋም እንድታሳይ ግፊት እያደረጉ መሆኑን ጠቁመዋል። በአሁኑ ወቅት የፔንታጎንና የብሔራዊ ደህንነት ምክር ቤት ሁኔታውን በቅርበት እየተከታተሉ ሲሆን ተጨማሪ መግለጫዎችን እንደሚሰጡም ይጠበቃል። ወደ ሌላኛው ዜና ስናልፍ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካና ኢራን የሆርሙዝ ባህርን በተቀናጀ መንገድ እንዲከፍቱ ያሳሰቡ ሲሆን ትራምፕ የዩናይትድ ስቴትስ
የጦር መርከቦች በውሃ መንገዱ ላይ እንዲሰማሩ ካዘዙ በኋላ መሆኑ ተሰምቷል። ከሁሉም በላይ የምንፈልገው በዩናይትድ ስቴትስና በኢራን የተቀናጀ ጥረት ዳግም የመስመሩ መከፈት ነው። የሆርሙዝ ባህርን እንደገና ለመክፈት ብቸኛው መፍትሄ ይህ ነው ሲሉ ማክሮን በአርሜኒያ የአውሮፓ መሪዎች ስብሰባ ላይ ተናግረዋል። የፈረንሳዩ መሪ አክለውም ግን ለእኔ ግልጽ ባልሆነ ማዕቀፍ በማንኛውም ወታደራዊ ዘመቻ አንሳተፍም ብለዋል። በሌላ በኩል የኢራን ጦር ትራምፕ በሆርሙዝ ባህር ዳርቻ ላይ የተዘጉ መርከቦችን ለማስለቀቅ የባህር ኃይል ተልእኮ ለሰጠው መግለጫ ምላሽ ሰጥቷል። የውሃ መንገዱ ደህንነት በኢራን እስላማዊ ሪፐብሊክ ታጣቂ ኃይሎች እጅ ነው በማለት አስጠንቅቋል። በማንኛውም ሁኔታ ውስጥ ያላስተማማኝ መተላለፊያና አሰሳ ከጦር ኃይሎች ጋር በቅንጅት መከናወን አለበት ሲል አስጠንቅቋል። የሆርሙዝ ባህር ዳርቻ ደህንነትን በሙሉ ኃይላችን እናስተዳድራለን። እናም ሁሉም የንግድ መርከቦችና ታንከሮች ደህንነታቸው አደጋ ላይ እንዳይወድቅ በሆርሙዝ የባህር ዳርቻ ላይ የሰፈረው የታጠቁ ኃይሎች አስተባባሪነት ከሌለ ከማንኛውም እንቅስቃሴ እንዲታቀቡ እናሳውቃለን ሲል ወታደራዊ ኃይል አስታውቋል። ወደ ሌላኛው ዜና ስናልፍ የኢራን ጦር አዛዥ በሆርሙዝ ጉዳይ የአሜሪካን ደጋፊዎች አስጠንቅቀዋል። የካታም አልአንቢያ ማዕከላዊ ወታደራዊ መስሪያ ቤት አዛዥ ሜጀር ጄኔራል አሊ አብዶላሂ የንግድ መርከቦችን ለማጀብ የውጭ ሀገራት መርከቦችን ወደ ሆርሙዝ የባህር ዳርቻ እንዳይገቡ አስጠንቅቀዋል። በተጨማሪም የዩናይትድ ስቴትስ ወንጀለኞች መሪዎችና የአሸባሪዎች ሰራዊት ከየካቲት 28 አሜሪካና እስራኤል በመቀናጀት በኢራን ላይ በደረሰ ጥቃት ምክንያት የዓለም አቀፉን ንግድና ኢኮኖሚ ደህንነት አደጋ ላይ ጥለዋል ብለዋል። የፋርስ የዜና አገልግሎት አብዶላሂን ጠቅሶ እንደዘገበው የክፉ አሜሪካ ደጋፊዎች መጠንቀቅ አለባቸውና ወደ ማይቀረው ጸጸት የሚያመራውን ማንኛውም ነገር አያድርጉ ሲሉ ማሳሰባቸው ተዘግቧል። ቀደም ሲል ፕሬዝዳንት ትራምፕ በሆርሙዝ ባህር ዳርቻ ዘመቻ እንደሚከፍቱ የተናገሩ ሲሆን ከዚህ በተጨማሪም የሆርሙዝ ባህር ዳርቻ ወደ ዶናልድ ትራምፕ ስትሬት በሚል እንደሚቀየር መናገራቸው ይታወሳል። ይኸው ዘመቻ የፕሮጀክት ነጻነት የሚል ስያሜ የተሰጠው ሲሆን መርከቦቻቸው በጠባቡ የውሃ መስመር ላይ የታሰሩ ሀገራት መርከቦቻቸውን ከነዚህ የተከለከሉ የውሃ መስመሮች እንዲለቀቁ ባቀረቡ ጥያቄ መሰረት እንደሚተገበር ተነግሯል። ወደ ሌሎች ዓለም አቀፍ ዜናዎች ስናልፍ የሜክሲኮ ግዛት ገዢ ከስልጣን መልቀቃቸው ተሰማ። በሜክሲኮ እጅግ አደገኛና ተደማጭነት ባለው የእጽ ዝውውር ቡድኖች እንቅስቃሴ በሚታወቀው የሲናሎአ ግዛት ገዢ ሮበን ሮቻ ሞያ ከስልጣናቸው ለቀዋል። የውሳኔ የመጣው ግዛቱ በከፍተኛ ወንጀል ድርጊቶችና በአካባቢው በሚንቀሳቀሱ የታጠቁ ቡድኖች መካከል በሚደረግ ደም አፋሳሽ ፍጥጫ ውስጥ በምትገኝበት ወሳኝ ወቅት ነው። የገዢው ከስልጣን መልቀቅ በሜክሲኮ ፖለቲካና በሀገሪቱ የደህንነት ሁኔታ ላይ ትልቅ ጥያቄ ያስከተለ ሲሆን ይህም በፕሬዝዳንት ክላውዲያ ሼምባም አስተዳደር ላይ ተጨማሪ ጫና እንደሚፈጠር ይጠበቃል። እንደ ዘገባው ከሆነ ሮቻ ሞያ ስልጣናቸውን የለቀቁት ከጤና እክሎች ጋር በተያያዘ እንደሆነ ቢገልጹም ብዙዎቹ ግን ውሳኔው ከቅርብ ጊዜ ወዲህ በግዛቱ ውስጥ እየጨመረ ከመጣው የጸጥታ መበላሸትና ከከፍተኛ ባለስልጣናት ጋር ተያይዞ ከሚነሳው የሙስና ክስ ጋር የተያያዘ እንደሆነ ይገምታሉ። ሲናሎአ በተለይ ታዋቂው የእጽ አዘዋዋሪ ኤል ቻፖ ጉዝማን የመሰረተው የሲናሎአ ካርቴል መገኛ በመሆኗ በዚህ የሚሾሙ የፖለቲካ መሪዎች ሁልጊዜም በወንጀለኞችና በመንግስት መካከል ባለው ፍጥጫ ውስጥ ይገኛሉ። የገዢው መልቀቅ በግዛቱ ውስጥ ያለውን የስልጣን ክፍተት ሊያባብሰውና አዳዲስ የኃይል ሽኩቻዎችን ሊቀሰቅስ እንደሚችል ተሰግቷል። ወደ ሌላው የዓለም አቀፍ ዜና ስናልፍ በቻይና ምስራቃዊ ክፍል በሚገኝ አንድ የርችት ፋብሪካ ላይ በደረሰ ከፍተኛ ፍንዳታ ሳቢያ ቢያንስ 26 ሰዎች መሞታቸውና ሌሎች 61 ሰዎች ደግሞ ለከባድ ጉዳት መዳረጋቸው ተገልጿል። አደጋው የተከሰተው ፋብሪካው ለሚመጣው ዓመታዊ በዓል ዝግጅት እያደረገ በነበረበት ወቅት ሲሆን በፍንዳታው ኃይል ምክንያት የፋብሪካው ሕንፃ
ሙሉ በሙሉ መፈራረሱም ተገልጿል። በፍንዳታው ወቅት በአቅራቢያው የነበሩ መኖሪያ ቤቶችና ተሽከርካሪዎች ላይም ከፍተኛ ጉዳት የደረሰ ሲሆን የአደጋው ድምፅ እስከ ርቀት ድረስ ይሰማ እንደነበር የዓይን እማኞች ገልጸዋል። እንደ ቻይና ባለስልጣናት መግለጫ ከሆነ ፍንዳታው የተቀሰቀሰው ርችቶቹን ለማምረት የሚያገለግሉ ኬሚካሎች በአግባቡ ባለመያዛቸው ምክንያት ሊሆን እንደሚችል ተገምቷል። የነፍስ አድን ሰራተኞች በፍርስራሽ ውስጥ የተቆለፉ ሰዎችን ለማውጣት ከፍተኛ ጥረት እያደረጉ ቢሆንም የሟቾች ቁጥር ከዚህም በላይ ሊያድግ እንደሚችል ስጋት ተፈጥሯል። በቆሰሉት 61 ሰዎች ላይ ደግሞ ከፍተኛ ቃጠሎና የመፈራረስ አደጋ ጉዳት ደርሶባቸው በአቅራቢያ በሚገኙ ሆስፒታሎች የሕክምና እርዳታ እየተደረገላቸው ይገኛል። ይህ አሰቃቂ አደጋ በቻይና የርችት ኢንዱስትሪ ውስጥ ያለውን የደህንነት ጉድለት ዳግም ለዓለም አቀፍ አደባባይ ያበቃ መሆኑ ተገልጿል። ወደ ሌላኛው ዓለም አቀፍ ዜና ስናልፍ ለዓመታት በዘለቀውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው የሩሲያና የዩክሬን ጦርነት ውስጥ ሁለቱም ሀገራት በተመሳሳይ ጊዜ ግን በተለያዩ ምክንያቶች የተኩስ አቁም ማወጃቸው ተሰምቷል። ይሁን እንጂ ይህ የተኩስ አቁም ስምምነት በሁለቱ ወገኖች መካከል በውይይት የተደረሰ ሳይሆን እያንዳንዱ ሀገር የራሱን ፍላጎት ለማሳካት በራሱ ጊዜ ያወጀው ተፎካካሪ የተኩስ አቁም በመሆኑ ጉዳዩን ውስብስብ አድርጎታል። ይህ ክስተት በዓለም አቀፍ ዲፕሎማሲ ውስጥ እጅግ ብርቅዬ ከሚባሉ ክስተቶች አንዱ ሲሆን ሁለቱም ወገኖች ሰላምን ከመፈለግ ይልቅ የዓለምን ማህበረሰብ ድጋፍ ለማግኘት የሚያደርጉት የፖለቲካ ትግል አካል ተደርጎ ተወስዷል። እንደ ዘገባው ዝርዝር ከሆነ ሩሲያ የተኩስ አቁም ያወጀችው በቁጥጥሯ ስር ባሉ አካባቢዎች በዓላትን ለማክበር ሲሆን፣ በሌላ በኩል ዩክሬን ደግሞ የሩሲያ ጦር ወደ ኋላ እንዲያፈገፍግና የጦር እስረኞች እንዲለዋወጡ መንገድ ለመክፈት በሚል የራሷን የተኩስ አቁም ይፋ አድርጋለች። ምንም እንኳ ሁለቱም ወገኖች ተኩስ አቁመናል ቢሉም በግንባር ላይ ያለው ውጊያ ግን ሙሉ በሙሉ አለመቆሙንና አልፎ አልፎ የከባድ መሳሪያዎች ድምፅ እንደሚሰማ የዓይን እማኞች ገልጸዋል። ይህ የሚያሳየው የተኩስ አቁሙ በተግባር ከመተርጎም ይልቅ ለፕሮፓጋንዳ ፍጆታ የሚውል መሆኑን ነው። የዓለም አቀፍ ፖለቲካ ተንታኞች እንደሚሉት ከሆነ ይህ ተፎካካሪ የተኩስ አቁም አዋጅ ለወደፊቱ እውነተኛ የሰላም ድርድር በር ሊከፍት ይችል የሚል ተስፋ ቢኖርም አሁን ባለው ሁኔታ ግን በሁለቱ ሀገራት መካከል ያለው አለመተማመን እጅግ ከፍተኛ በመሆኑ ስምምነቱ ረጅም ጊዜ ሊቆይ እንደማይችል ተገልጿል። ወደ ሌላኛው ዜና ስናልፍ የማሊ ወታደራዊ መሪ ራሳቸውን የመከላከያ ሚኒስትር አድርገው ሾሙ። የማሊ ወታደራዊ መንግስት መሪ ጄኔራል አሲሚ ጎይታ ባለፈው ሳምንት የተገደሉትን የመከላከያ ሚኒስትር ቦታ ደርበው መያዛቸውን የተነገረው ጄኔራል አሲሚ ጎይታ ይህንን ውሳኔ ያስተላለፉት የቀድሞው የመከላከያ ሚኒስትር ሳዲዮ ካማራ በታጣቂዎች በተሰነዘረ ጥቃት መገደላቸውን ተከትሎ ነው። በዚህ አዋጅ መሰረት የጦር ኃይሉ ጠቅላይ ኢታማጆር ሹም ጄኔራል ኡመር ዲያራ ደግሞ ምክትል ሆነው መሾማቸው ተዘግቧል። ለዛሬ ከዓለም ዙሪያ ያሰባሰብንላችሁ ትኩስ ሰበር መረጃዎች የተከታተላችኋቸውን ይመስላሉ። አዲስ ፕላስ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።